ሲንግልነት እስከመቼ ብዬ ከማሰብ የተነሳ ወደ ሴት ልጅ አንዲት ቤተሰብ ብቻ ሽማግሌ በልቤ የማስባት ወደ ወንድ ሔዋን ልጅ ለምንድነው ሽማግሌ የማይላከው? ወደ ህይወቴ ጆይን ታደርግ እድል ሰጥቻት ነበረ። ጆይን አደረገች። ጓደኝነት ፈጠርን ማለት ነው። ኮል እንደራረጋለን፣ ቻት እንደራረጋለን። ታዲያ አወራንና የተወሰኑ ቀናቶች ማለት ነው። ካወራን በኋላ ስለ ባክግራውንዳችን ነበር መጠያየቅ የጀመርነው። እኔም የሷ ባክግራውንድ ማወቅ እሷም ደግሞ የኔ ባክግራውንድ ማወቅ ፈለግን። የሷ ባክግራውንድ ነገረችኝ፣ የባንክ ሰራተኛ እንደሆነች። እኔም ደግሞ የኔ ስራ ከነገርኳት በኋላ ማለት ነው ቲክቶክ ላይ እንደምትመለከተኝ ነገረችኝ። አድናቂም እንደሆነች በዚህ አጋጣሚ ገለጸችልኝ ማለት ነው። ናይስ። ስለ ስራዬ ምን ትያለሽ? ፍቅረኛሽ እንደሆን ህይወቴ አጋር እንድትሆኝ ኢንተረስትድ ነሽ ወይ ነበር ብዬ የጠየኳት። ምን ብትል ጥሩ ነው? እኔ የእሷ ማንነት ሙሉ ተቀብየዋለሁ። ፋይናንሻሊም ታይምን ፍሪደም ወደምታገኝበት መንገድ ግን እንዳመጣት ከራሴ ጋር አወራው፣ ተቀጥራ ስለምትኖር ማለት ነው። ነገር ግን በእኔ ስራ ላይ ምን አይነት አስተያየት ነበር የተሰጠችኝ? ናይስ ነው፣ አድናቂ ነኝ፣ የስራ አክባሪ ነህ፣ ጉድ። ግን አንተ የእኔ ፍቅረኛም የትዳር ባለ አጋርም ትሆነ የማትችል አይነት ሰው ነህ። ልትመጥነኝ አትችልም። አንተ እንዴት ነው ሽንት እየጠረክ እኔን ለዚህ ያክል ለህይወትህ እንዴት ታስበኛለህ ብላ እጅግ በጣም ሆት ነበር የሆነችው። በነገራችን ላይ ፕሮፌሽናል ነኝ፣ መስሪያ ቤት ላይ ተቀጥሬ ትሰራ ነበረ። ነገር ግን ተቀጥሬ በምሰራበት ጊዜ ታይምም ፋይናንሻሊም ፍሪደም አልነበረኝም። 30 ቀን ማንነቴ ልክ አሁን አንቺ ለምትሰሪበት ባንክ ማንነትሽ እየኖርሽ እንዳለሽው ላይክ እንዳንቺ አይነት ማንነት ነበረኝ። ነገር ግን ያ ማንነት ደግሞ ታይምም ፋይናንሻሊም ፍሪደም ሊሰጠኝ አልቻለም። እኔ ደግሞ ፋይናንሻሊም ታይምም ፍሪደም እንዲኖረኝ እፈልጋለሁ። በህይወቴ ነፃነት እጅግ በጣም ነው የምወደው። ያ ነፃነት ደግሞ ላገኝ የቻልኩት በአቅሜ አሁን እየሰራሁት ባለው ስራ ነው ብዬ አልኳት። ተሳሳትኩ ቤተሰቦች? በነገራችን ላይ ኮመንት ሴክሽን ላይ ኮመንት አድርጉልኝ። ታዲያ እሷ ነች ልክ ወይስ እኔ? ቤተሰቦች አሁን ያለው ማንነቴ መቀበል እንደማትችል ገለጸችልኝ። አንገቴን ጎንበስ ከማለት ቀና ያደረኩበት ስራዬ ነው። ህብረተሰብ አይነ ላይ እንድገባ፣ በህብረተሰብ ዘንድ እውቅና እንዳገኝ፣ እንዲሁም እንድከበር ያደረገኝ ስራዬ፣ ነፃነት ያወጅኩበት፣ ፋይናንሻሊም ታይምን ፍሪደም ያገኘሁበት ስራዬ ስለሆነ እችን ልጅ የኔ የህይወቴ የአጋር ባለቤቴ ፍቅረኛ እንድትሆን ብዬ ደግሞ ይህ ማንነቴ ጥዬ ወጥቼ ከእጅ ወደ አፍ ወደምኖርበት ደግሞ ጆይን ላደርግ አልችልም። ፍቅር ሰላም በዓለም ይንገስ። የእናንተ አገልጋይ ያዕቆብ ፈረደ ነኝ። ሰላም ለእናንተ። ፌሽዋል ኤክስፕሬሽናችሁ መስዋዕት ላይ እስቲ ቁማችሁ ኮስተር ስትሉና ፈገግ ስትሉ ያለው ልዩነት። ስለዚህ ፈገግ በሉ።